የማይቻለውን ተመልከት። ከፊት ግድግዳ የነበረው ወደ በርነት ተለውጧል። በማይታይ እጅ ተይዞ የሚጮኸውን የውቅያኖስ ድምፅ ስማ። ይህ ተፈጥሮን ከሚገዛው ኃይል በላይ የሆነ ታላቅ ምስክር ነው። እንደ ስኒፐርና እንደ በረዶ የሚንጸባረቁት ውሃ ግንባሮች ወደ ሰማይ ተረክተዋል። ቀድሞ የጥልቁ መቃብር በነበረው ስፍራ የብርሃን ቤተ መቅደስ ተሰርቷል። ፍርሃት አብቅቶ ድንቅ የሚጀመርበት ቅጽበት ይህ ነው። ወደ ደረቁ መንገድ ግባ፣ ነፃነት መጥቷል። የሺህ እግሮች እርምጃ ስማ። ይህ አንድ ሕዝብ ከጨለማ ጥላ ውስጥ ወጥቶ ሲጓዝ የሚሰማ ድምፅ ነው። ወደ ኋላ ወደ ሰረገላው ጨለማ ወይም ወደ ባለፈው ዘመን የደመና ሽክርክሪት አትመልከት። በውሃ ውስጥ የሚጨፍረው ብርሃን ቀና ብለህ በባህሩ ጥልቀት ውስጥ እንኳን ብቻ አይደለም። የእሳት አምዱ መንገዱን እየመራ ቀዝቃዞ የባህር ወለል ወደ ብሩህ የነፃነት ጎዳና ቀይሮታል። እያንዳንዱ ወደፊት የሚወስድ እርምጃ ከሰንሰለት የምትርቅበት ጉዞ ነው። ፀሐይ አዲስ ዓለም ላይ ወጣች። የመጨረሻው እግር ማዶ ያለው ዳርቻ ሲረገጥ ውሃዎቹ የመጨረሻው ትዕዛዝ ይታዘዛሉ። ድልድል የሆነው ያገለገለ ባህር አሁን ጋሻ ሆኗል። አሮጌ ሕይወት ሲታጠብና ሲወገድ ተመልከት። የቀረው የነፃነት መዝሙር ብቻ ነው። እንግዲህ ባሪያ አይደለም፣ ነፃ ወጥተሃል። ንጋቱ መጥቷል። ከኋላ ያለው መንገድም ለዘላለም ተዘግቷል። ወደ ተስፋ ምድር ግባ።